ድሬክ አዲስ አልበሙን ያስተዋወቀበት መንገድ ጂኒየስ ነው ማን። ከቀናት በፊት ድሬክ በቶሮንቶ ዳውንታውን 7 ሜትር ከፍታ ያለው የበረዶ ግግር አስቀመጠ። የአልበሙ መጠሪያ አይሲማን ነው። ድሬክ የአልበሙ መልቀቂያ ቀን የበረዶ ክምር ውስጥ ተደብቋል፣ ፈልጉና አገኙ ብሎ አሳውቋል። አድናቂዎቹ ብቻ ሳይሆኑ ቤት ውስጥ የተደበሩትም ፈን ማድረግ ጀመሩ። የሆነ የሀበሻ ቪዲዮም አይቻለሁ። ሰው ከመብዛቱ ፖሊስ ጣልቃ እንዲገባም ተገዷል። ኮንተንት ክሬተሮቹም የበረዶ ክምሩ ላይ ተገኝተው ይቀርጻሉ፣ ያወራሉ። የሚወራው ሁሉ ስለ አይሲማን አልበም ነው። ለማቅለጥ ለማፍረስ ቢሞከርም ኪሽካ የተባለ ስትሪመር የተደበቀውን ኢንቨሎፕ በስተመጨረሻ አግኝቶታል። የድሬክ ቤት ወስዶ ኢንቨሎፑንም ከፍቶታል። የሚለቀቅበትንም ቀን ካሳወቀ በኋላ ከአርቲስቱ 50,000 የካናዳ ዶላር ተሸልሟል። በረዶ እስካለ ድረስ ስለ አልበሙ ሰዎች ማውራታቸውን አያቆሙም። በረዶውን ለማቅለጥ የነበረው ርብርብ ራሱ ያበደ ፕሮሞሽን ነው። ጥያቄው ይህ አልበም ከኬንድሪክ ጉዳይ እንዲያገግም ያደርገው ይሆን የሚለው ነው። ለማንኛውም ጂኒየስ የሆነ ፕሮሞሽን የተደረገው